ለቤተሰቦቿ ለ14 ዓመታት ከአረብ ሀገር ስራ የሰራች ብር ትልክላቸው ነበረ። በዛን ጊዜ እድሜዋን ያቃጠለችበት ነገር ሁሉ መና ሆኖ አገኘችው። ዛሬ ይህንን ቪዲዮ ለመቅረጽ ስነሳ አንድ ሰሞን ወደ ውጭ ሀገር የመሰደድ አባዜ በጣም ተጠናውቶኝ በነበረ ሰዓት ከሀገር የመውጣት የመሰደድ ርቆ የመሄድ ከሆነልኝና ደግሞ ከተሳካልኝ ደግሞ አልፎልኝ ዘመድ አዝማዶቼን ረድቼ ለቤተሰቤ ቤት ሰርቼ የሆነ ባጃጅ ገዝቼላቸው እንዲያርግላቸው ብዙ ነገሮችን ነበር ማስብ የነበረው እና ስራ ሰርቼ ራሴን ለውጬ ቤተሰቦቼን ለውጬ ከትላንትናው ደግሞ ማንነቴ ደግሞ ራሴን ቀይሬ አካል በፋይናንሻል በገንዘብ ራሴን ቀይሬ ጥሩ ደረጃ ላይ ደርሼ ለሰው ተለውጬ ራሴን ማሳየት ነበር ትልቁ ዓላማዬ። በአጠቃላይ ታሪኮችን የመቀየር አባዜ ይዞኝ ነበር። ነገር ግን ሳይሳካልኝ ቀረ። ያስፈልጋል ያልኩትን እያንዳንዱን ዶክመንት በቃ ለመሄድ የሚያስፈልጉት ነገሮች እያንዳንዱን ዶክመንቶች ሁሉ አሟላው። በቃ ለመሄድ ወስኛለሁ። እዚህ ሀገር ያለው የኑሮ ሁኔታ የሰው ስራ አሰራም ወይ ቤተሰብ እዚህ ተጎልተ እንዲሆነ የቤተሰብን ደግሞ ችግር ስታይ የእናት አባትን መከራ ስታይ እህት ወንድሞችህን ተቸግረው ስታይ ደሳሳ ጎጆህን ቀና ለማድረግ አድሰ ከአፈር ቤት ወደ ቆርቆሮ ለማድረግ ከቆርቆሮ ቤት ደግሞ ቦሎኬት ሰርተ ደህና ቤት ለመስራት ቤተሰብን ለመርዳት ካለ ጉጉት የተነሳ ለመሄድ ትነሳለህ እና እኔም እንደዛ ወስኜ ቆርጬ ነበር የተነሳሁት። ለዛም ነው የሚያስፈልገኝ ነገር ሁሉ እዛ ካለ ሰው እየጠየቅኩኝ ለማሟላት የተነሳሁት። እናም ያን ሁሉ ካሟላው በኋላ ግን ነገሮቹ እንዳሰብኳቸው ሳይሆኑ ቀረ። ፈጣሪ ከሀገር መውጣቴን መሰደዴን እኔ የሞክርኳቸው ሀገራት ላይ እኔ ፈጣሪ እንዲሄድ ያልፈለገበት አንድ ምክንያት አለ ብዬ ወደ ራሴ እንዲህ የሚል ሀሳብ መጣልኝ። በመጨነቅ በመጠበብ ውስጥ ነው ያለሁትና ተስፋ ቆርጦ ብዙ ነገሮችን አሰብኩኝ። እዚህም አልተሳካልኝ፣ እዛም ደግሞ እንዳልሄድ ደግሞ ሄጄ ሰርቼ ተለውጬ እንደ አንድ ሰዎች ሄጄ ተለውጬ እንትን እንዳልል ሳይሳካልኝ ቀረ። እናም እዚሁ ሀገር ሆኜ የተገኘውን እየሰራሁ ለመኖር ወሰንኩኝ። ከሆነ ጊዜ በኋላ እህት ወንድሞቼ ውጭ ሀገር የሚኖሩትን ማውራት ጀመርኩኝ። እናም ደግሞ የተለያዩ ነገሮችን ይነግሩኝ ነበረ። እዛ ሀገር ብዙ ብር ከስክሰው 250 ሺህ 470 ሺህ ብር ከስክሰው ሄደው ስራ በማጣት የሚሰቃዩ ጎዳና የሚያድሩ ብዙ እንግልት የሚደርስባቸው ልጆች እንዳሉ ይነግሩኝም ጀመር። እውነት ነው የምነግራችሁ፣ በጣም ነው የሚያሳዝነው። ሰው ከብቱን ሸጦ ቤቱን በዕዳ ሲዞ ነው ልጁን የሚልከው። እዛ ሄደህ በደላላ ምክንያት ወይም ደግሞ ስራ በማጣት ምክንያት ጎዳና ዳሪ ስትሆን ለማኝ ስትሆን ወድቀ ስትቀር በጣም ነው የሚያሳዝነው። እዚህ ያለው ቤተሰብ ያንን ደግሞ አይረዳህም። ወይ ጥሩ ስራ አታገኝ፣ ወይ ጥሩ ጓደኛ የለህ። እዚህ ሀገር እንኳን ብትሆን አንዱ ወይ ዘመድ የሆነ ነገር አድርጎልህ የሆነ ነገር አታረግ ነገር ሰው ሀገር ነህ። ስለሄድክ ብቻ ወይም ደግሞ እሷ ስለሄደች ብቻ ብር በጆንያ ይታፈስና ይሰጣቸው ይመስል እዚህ ሀገር ደግሞ ያለው ሰው ደግሞ አይረዳህም። ብትነግረውም ደግሞ እንዲህ እንዲሆኝ ነው ብትለው አይረዳህም። በቃ ይሄን አምጣ ነው፣ እንዲህ አርግ ነው፣ ለባል እንደዚህ አርግ ነው፣ በዚህ ጋር ፈሰሰ ነው፣ ይሄ ይገዛ ነው፣ ለወንድምሽ እንዲያርጊ ነው፣ ለእህትሽ እንዲያርጊ ነው፣ ለአጎትሽ እንዲያርጊ ነው፣ አባትሽ እንዲሆነ ነው፣ አምጣ ነው። አንዳንዴ በጣም የሚያሳዝን ነገር ምን እንደሆነ ታውቃላችሁ? ውጭ ሀገር ያሉ ሰዎች ፍቅርን ይፈልጋሉ። እንዴት ነህ? ደህና ነው ወይ? ተሳካለህ ወይ? ናፍቀህናል፣ አይዞ በርታ፣ ጠንክርን ይፈልጋሉ። ይሄ ስሜታቸውን ከፍ እንዲያደርግላቸው፣ ጥንካሬያቸውን የሚጨምርላቸው፣ ተስፋቸውን የሚያለመልም ነገርን ይፈልጋሉ። ምን ያለበት አንዳንዴ ደውለን ችግራችንን ብቻ ከመንገር ይልቅ እህቴ ናፍቀሽኛል፣ ወንድሜ ናፍቀኛል፣ በረታዌ ጠንክር፣ ነገ እንደዚህ ይሆናል እያልን እና በረታታቸው ምን አለ ናፈቅሽኝ ብንል ምን አለ ዘለን ብር ላይ ጉብ ከምንል አንዳንዴ ስሜታችንን ብናጋራቸው የውስጣችንን ስሜት ናፍቆታችንን እነሱ ከሄዱ በኋላ ያጣነውን ነገር ምናምን እንደዚህ ብንነግራቸው ይበልጥ እነሱ ራሱ ያስባሉ። ስለዚህ አስቡ ያንን ነገር እንዲያደርጉልን ፍቅር ብንጀራቸው። እስኪ ባካችሁ እንደዚህ አድርጉ። ባይገርማችሁ ሰው የሚሰደደው አንዳንዱ ደልቶት እዚህ ሀገር ያለው ነገር ከኑሮ ሁኔታው ጋር አልስማማ ሲለው ውጭ ሀገር ዘመድ ስላለው ውጭ ሀገር ሄዶ ለመኖር እዛው በቃ ህይወት ላይ ሆኖ እዛው ለመኖር የሚሄድ አለ። አብዛኞቻቸው ግን አረብ ሀገራት ላይ የሚሰደዱ ሰዎች በቤተሰብ መገፋት እና ደግሞ ቤተሰብን በሞት ማጣት፣ አባትን፣ እናትን፣ እህትን፣ ወንድምን አይዞሽ የሚለው ሰው በማጣት ለችግሩ የሚደርስለት ሰው ሲያጣ፣ ዘመድ አለኝ ብሎ እንኳን እንደ ዘመድ የሚጠይቀው ሲያጣ እዚህ ሀገር የመኖር ተስፋው ሁሉ ይጨልማል። የዛኔ ተስፋ ሲቆርጥ አይዞ የሚለውና ከጎን ነኝ የሚለው ሰው ሲያጣ መሰደድን ነው የሚመርጠው። ስለዚህ አብዛኛው ሰው የሚሰደደው በዚህ ነው። ከምንም በላይ ደግሞ የሚያናደድ ነገር ምን መሰላችሁ?
እሷ ለፍታ እየተሰደበች እየተረገጠች ብዙ ነገር እየተባለች አንገቷን ደፍታ ሰርታ በየወሩ የምታገኛትን ነገር እየላከች ኧረ ስንት ጉድ አለ። የሚሆን ነገር ስንት ጉድ አለ መሰላችሁ። ብቻ በጣም ነው የሚያሳዝነው። አንድ የማውቃት እህቴ ለቤተሰቦቿ ለ14 ዓመታት ከአረብ ሀገር ስራ እየሰራች ብር ትልክላቸው ህይወታቸውን እንዲለውጡ ትለፋ ነበረ። በየወሩም ደግሞ ለተለያዩ ነገሮች አንዴ ለበዓል፣ አንዴ ለቤት መስሪያ፣ አንዴ ለቤት ማደሻ፣ አንዴ ለወንድሜ፣ አንዴ ለእህቴ፣ አንዴ ለአጎቴ ልጅ፣ አንዴ ለምን ለበዓል ለልደት እያለች በየወሩ በተለያየ ጊዜ ብር ትልክ ነበር። እንደዛ ስታረግ ከርማ ዘመዶቿ ቤቱም ተሰርቷል እንደዚህ የምትፈልገው ነገር እንደተደረገ አድርገው ነው የሚነግሯት። እና በቃ የዚህን ያክል ከሰራው ከለፋው ወደ ሀገሬ ልመለስ፣ እዚህ ሀገር ያለው ኑሮ በቃ የራሴን ልኑር ብላ ወደ ሀገሯ ተመለሰች። በዛን ጊዜ እንኳን ለ14 ዓመት የለፋች የሰራች የፈጋች ስትገፈገፍ የኖረች እድሜዋን ያቃጠለችበት ነገር ሁሉ መና ሆኖ አገኘችው። እንኳን 14 ዓመት 1 ወርና 2 ወር የሰራች የላከች እንኳን እስከማይመስል ድረስ እንዳልሆነ ሆኖ አገኘችው። አንድም ነገር ሳያደርጉ እድሜዋን፣ ልጅነቷን፣ ተስፋዋን ሁሉ ቀሟት። ነገሩ ሁሉ መና፣ የቤተሰብ ምንነት የለፋችበት እዛ ሄዳ እድሜዋን ያቃጠለችበት፣ ጉልበቷን የተበዘበዘችበት፣ የወገብ የእግር ህመም፣ የእጅ ህመም፣ ነርቭ ሁሉ ህመም ድረስ ሁሉ የደረሰችበትን ነገር የለፋችበትን ነገር አጣች፣ መና ሆነባት። በዚህ ሰዓት እስኪ አስቡት ምን ያህል ሰው ነው እዚህ ሁኔታ ውስጥ ሆኖ የሚሰበረው? ባይገርማችሁ ቤተሰብ መመስረት፣ አግብቶ ልጅ ወልዶ የራሱን ኑሮ መኖር፣ ነገን ፊቸሪንግ ተስፋ እያደረገ መኖር፣ እሷ ለሱ እሱ ደግሞ ለሷ እየተጋገዙ መኖርን፣ ልጅ ወልደው ጠዋት ተነስተው ልጃቸውን አብልተው አጠጥተው ትምህርት ቤት መላክ፣ ይሄ እነሱ ያደጉበትን የእናትና የአባት የልጅ ፍቅርን እነሱም ደግሞ ራሳቸው ቤተሰብ መስርተው መኖር የሚባለውን ነገር መና ነው የሚሆነው። ስንቱ መሰላችሁ የቤተሰብ ሸክም ተሸክሞ ቀንበሩን ተሸክሞ ሰው ሀገር ሄዶ እየሰራ። አንዳንዱ የተባረከ ቤተሰብ አለ። በቃ የሄደበትን ልጁ የለፋበትን የሄደበትን ዓላማ የማያዛንፍ መልካምና ጥሩ ቤተሰብ አለ። አንዳንዱ ቤተሰብ ግን ይሄ ነው ብቻ ሆድ ይፍጨው። እና ምንላችሁ ፈልጌ ነው ይሄን ቪዲዮ የምታዩ ሰዎች በመጀመሪያ ሰብስክራይብ አድርጉ። ሰብስክራይብ ላይክ እያደረጋችሁ ሀሳብ አስተያየታችሁን ደግሞ ኮመንት ላይ አስቀምጡልኝ። እዚህ ሀገር ውስጥ ያላችሁ ሰዎች ውጭ ያሉ እህት ወንድሞቻችሁን ተረዷቸው። እናቶቻችሁን አባቶቻችሁን ተረዷቸው። ፍቅርን ደግሞ ስጧቸው። የውስጣቸውን ሀዘናቸውን ስሟቸው። አይዞሽ አይዞህ በሏቸው። እውነቴን ነው የምነግራችሁ። እኔም በውስጥ የሚያወሩኝ ብዙ ሴቶች አሉ፣ ብዙ ወንዶች አሉና ሲነግሯችሁ የውስጣቸውን ሲነግሯችሁ በጣም ነው የሚያሳዝኑት። በጣም ከልቤ ነው የምነግራችሁ። መሰበራቸው፣ ተስፋ መቁረጣቸው፣ እንኩትኩት ብለው በቃ ወድቀው የሚሰማቸው አጥቶ ሁሉ በጣም ነው የሚያሳዝነው እውነት በጣም። ስለዚህ እባካችሁ ስሟቸው፣ ፍቅር ስጧቸው፣ ስሜታቸውን ተረዷቸው። እናም ደግሞ ውጭ የምትኖሩ ሴቶችም ሆኑ ወንድሞች እህቶቼ፣ እናትም አባትም ሆናችሁ ውጭ ሀገር የምትኖሩ እህት ወንድሞቼ ተስፋን ሰንቃችሁ የነገን ብርሃን ለማየት ከዘመዶቻችሁ፣ ከጓደኞቻችሁ፣ ከእህት ከወንድሞቻችሁ ባል፣ ሚስት፣ ልጅ የሚለውን ነገር ሁሉ ጥላችሁ ከዚህ ሀገር ተሰዳችሁ በዛ በውጭ ሀገር እየሰራችሁ ላባችሁን አንጠፍጠፋችሁ የምትሰሩ እህት ወንድሞቼ የተሰደዳችሁት ለተሻለ ነገር የተሻለ ሰው ለመሆን ነውና በአካልም በመንፈስም ጠንክሩ። ከምትልኩላቸው ከቤተሰቦቻችሁ ውጭ ደግሞ ስለራሳችሁ አስቡ። እንዴ እድሜ እኮ ቆሞ አይጠብቅም። እውነቴን ነው የምነግራችሁ። ዛሬን ቆም ብላችሁ ካላሰባችሁ እድሜያችሁ ቆሞ አይጠብቃችሁም። ልክ እንደገና ጀንበር ነው የሚባለው አይደለም አባባሉ? እንደዛ ነው። እውነቴን ነው የምነግራችሁ። ስለዚህ ስለራሳችሁ ቆም ብላችሁ አስቡ። ምክንያቱም ሞትም ድንገት ነውና አደራ አደራ ነው ብላችሁ ንቁና ስለራሳችሁ አስቡ። ደጋግማችሁ አስቡ። እናንተም ደስተኛ ሆናችሁ የምትፈልጉትን ህይወት የመኖር መብት አላችሁ። ከልባችሁ ስቃችሁ ከልባችሁ ተደስታችሁ የምትፈልጉትን ህይወት ኖራችሁ የራሳችሁን ቤተሰብ መስረታችሁ የመኖር መብት አላችሁ። ስለዚህ በርቱልኝ። ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ቴሌግራም ሊንኬ ደግሞ ከታች አለላችሁ። እዛ ውስጥ የገባችሁ ከኔ ጋር ማውራት የምትፈልጉትን ነገር በውስጥ መስመር አውሩኝ። በጣም ነው የምወዳችሁ። ጠንክሩልኝ፣ በርቱልኝ። ሌላ እናንተ እንድሰራላችሁና ወደ እናንተ ጥሩ ነገር ይዤላችሁ እንድመጣ የምትፈልጉትን ነገር ካለም ኮመንት ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ድረስ እወዳችኋለሁ። ሰላም ሁኑልኝ።